ይመስገን አሜን እግዚአብሔር ታምር ነገር አደረገ አንድ አመት ከ6 ወር አይምሮ በሽተኛ ሆኖ ታሞ ነበር ከዛ ሄዳለሁ ጾምና በ3 ወር ሄዳለሁ በቃ ልጅ ማገልጋይ ሁሉ ጊዜ እኛ ቤት ይመጣል ይጸልያል ልጅናል ብቻ ነው እና በቃ ከሞተ ይሞት በቃ ከተፈወሰ እዚህ ፕሮስፐር ጌታ ሰው ጋር መጣለው ብዬ ነው ያመጣው ባለፈው ሳምንት እግዚአብሔር አገኘኝና ልጁ ተፈወሰ አሁን እንደምታየው ቆሞ እንደዚህ እንደውም ማየት ማይችል ጀምበረ እግዚአብሔር ለዚህ ያበቃ እግዚአብሔር ለታችጨባ ጾም ምናምን አልወጣም ይድናል ብቻ ነው የሚሉት እንጂ በቃ አገልጋይ ሁሉ ጊዜ እኛ ቤት ይመጣል ይፈውሳል ይድናል ብቻ ነው ግን ልክ ናቸው እዚህ ቤት መጥቶ ነው ሰይጣን ያወጣው አገልጋዮቹ ልክ ናቸው የሚፈወሰው እዚህ ስለሆነ ይፈወሳል ብለው ነው ይነገሩ አይደል ተፈውሷል አላሉ ማለት አላሉ ምን ይሆናል ያሉ ይፈወሳል አይደል ያሉ አልተፈወሰም ተፈወሰ ይሄ ትንቢት ነው ይነገሩ ከፍ አድርጉ እጆቻችሁን በጌታ በኢየሱስ ስም ትንቢቶቻችሁ አካል ይልበስ ትንቢቶቻችሁ አካል ይልበስ የተነገረው ትንቢት እዚህ ቤት አካል ነው የሆነው አይደል በጌታ በኢየሱስ ስም ትንቢቶች አካል ይሆነው የሚጨበጥና የሚዳሰስ ነገር አንድ ሰው ህይወት ላይ ይሆን ለሚያምን ሁሉ ሆኗል በኢየሱስ ስም ምን ያህል ጊዜ ነበር የታመመው አንድ አመት ከ6 ወር እንደውም ከተፈታ ታስሮ ነው እስኪ ሁለት ከፍ አድርገው ሲያባቱ ሱሪ ከፍ አድርገው ይሄን ታስሮ ሆዱም እንደዚህ ታስሮ ነው ከተፈታ ሰውን ይጨርሳል እኔ ከያልኩት በቃ በአጋጣሚ ከተፈታ ምናምን ወደ ሌላ ሀገር ከያልኩት በቃ እኔ ከዚህ እጄ ነው ይሄ ነው የሚይዘው ለኔ ትንሽ ይፈራል ማንም 10-20 ሰው ማይዘው ማዘር ሁሉም እየጸለዩ አሁን በጌታ ነው በቃ አሁን በቃ እየጸለዩ በቃ ሰማይ ብሎ ነው ያለው ልጁ ነው ማለት ነው ማዘር በቃ ምን ልትዘር ከካተገቡ አጣባም በቃ ሰው አንዴ ሰማይ እሱ ነብይ እንደሆነ ታውቃለህ እንደውም ያገለግላል እንዳበደ ነው ታውቁት እኔ ግን ማቀው ፕሮፌሽናል ነብይ እንደሆነ ነው የተፈወሰው የዛሬ ሳምንት ነው አይደለ እሺ መታሙ ልጆቻችሁን ከፍ አድርጉ እምታሙ በጌታ በኢየሱስ ስም የዛሬ ሳምንት ከባድ የበረከት ጭነት ተሸክማችሁ ነው የመጨረሻ በኢየሱስ ስም የተረፈ የተነጠቀ በረከት ይምጣልህ ሄሎ በኢየሱስ ስም ይምጣላችሁ ይሄ ወሬ ምንድነው ኤልያስ ከተማ ስንት ዓመት ነው 23 ዓመት ነው አሁን የት ነው ያለው አሁን አዲስ አበባ አሁን የት ነው ያለው አሁን በዚህ ሰዓት ቸርች ላይ እኔ ታገኛለህ አላውቅም እሺ እኔ አያልቅበት ባላለሁ እሺ ነብይ ነኝ እሺ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አበደ የተባለን እግዚአብሔር ፈውሶ ባሪያ ያደርጋል አልቆለታል የተባለን እግዚአብሔር አንስቶ መጠቀም ይችላል ሃሎ አንድ ሰው ይጮህና በእምነት አሜን ይበል ቤተሰቦቻችሁ ውስጥ አይጠቅምም የተባለ አይሆንም የተባለ ነገር ግን ከዛሬ ጀምሮ ቤተሰባችሁ ውስጥ ይፈለጋል አያታ ካሱ ካቲያና ሌላ ፕሮግራም የለም እግዚአብሔር ጋር አልቋል የተባለውን ይፈውስና ባሪያ ያደርጋል አስፋልት ወጣ የተባለውን ያነሳና አንተ የከበርክ ነህ ይላል ስም ማን ነው አባቴ ኤልያስ ምን ታረጋለህ ጌታ አገለግላለሁ
በእኔ እብዶች እብዶች ምን